ሰዎች ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። በዛሬ ቪዲዮ በጣም ብዙ ሰው የሚወደውና 4-2-2ን እንዴት እንደምትጫወቱና በዚህ ደግሞ ጥሩ ፐርፎርማንስ እንዴት እንደሚኖራችሁና የተለያየ ታክቲኮችን አሳያችኋለሁ ማለት ነው። ሶ ይሄንን 4-4-2 ስትጠቀሙ እዚህ ጋር እንደምትመለከቱት አታኪንግ ላይ ነው ማድረግ ያለባችሁ። ባላንስ እና ዲፌንስ ማድረግ የለባችሁም። አታኪንግ ላይ ነው ማድረግ ያለባችሁ እና በጣም ብዙ ጎል እንዴት እንደምታገቡ ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሶ እስከመጨረሻው ተከታተሉኝ። እነዚህን አስተላለፎች በቀጥታ ማስተካከል ይኖርባችኋል። ከፊት ለፊት ሃላንድ አለ። እንደውም ደግሞ ቪኒሺየስ ብታስገቡት በጣም ጥሩ ይሆናል። ማለት ትንሽ ፍጥነታቸው መቶ የሆኑ ተጫዋቾችን ብታስገቧቸው በጣም አሪፍ ይሆናል። ለፍጥነት ስለሆነ ይህንን የምንጠቀመው አሁን አንድ በአንድ 4-4-2 ተጠቅማችሁ ብዙ ጎል የምታገቡበትን አንድ ታክቲክ አሳያችኋለሁ። ሶ እስከመጨረሻው ተከታተሉኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እያደረጋችሁ እስከመጨረሻው ተከታተሉኝ ማለት ነው። ይመቻችሁ። እሺ አሁን ወደ ቪዲዮ ስንገባ ጨዋታውን እንጀምርና እያንዳንዱን እንዴት መጠቀም እንዳለባችሁ አሳያችኋለሁ ማለት ነው። እስከመጨረሻው ተከታተሉኝ። አሁን እዚህ ጋር እንደምትመለከቱት 3 ሰዎች ነው የሚጠብቋችሁ። እንደምትመለከቱት ጎን ለጎን ነው የምትቀባበሉት። አያችኋ፣ ጎን ለጎን እየተቀባበላችሁ ነው። እና ለታክሊንግ ደግሞ እንደዚህ ከሆነ ያው አሁን እዚህ ጋር ታክል እንዳትወርዱ ለምን እንዳልኳችሁ እንገራችሁ። አንድ ሰው ልክ እናንተን ሲያጥፍ ካጠገባችሁ ሲያልፍ ታክል መውረድ የለባችሁ። ይሄ ማለት ተጫዋቹን ነጻ ተሰጥቷላችሁ ማለት ነው። ይሄን እንዲሄድ ተሰጥቷላችሁ። ይሄ ከዚህ ይልቅ አብራችሁ ብትሮጡ የተሻለ ነው። ይሄ አሁን አንዱ ታክቲክ ነው። ለምሳሌ ይሄኛው ተጫዋች ኳስ እያስቆይ ኳስ እነሱ ሲይዙ ይሄው አሁን ኳስ ያዙ አይደል? እንደዚህ አጠገባቸው ሩጡ እንጂ ታክል አትውረዱ። ሶ ይሄኛው አንዱ ታክቲክ ነው። ሌላኛው ደግሞ አሁን ወደ ጎል እንዴት እንደምትደርሱና እንዴት አታክ እንደምታደርጉ አሁን አሳያችኋለሁ። ሶ አታክ ለማድረግ እንደምትመለከቱት እንደዚህ ነው የምትቀባበሉት፣ ጎን ለጎን ማለት ነው። አያችኋ? ጎን ለጎን አያችኋ? ጎን ለጎን እንደዚህ ጎን ለጎን ስትቀባበሉ በቀጥታ ወደ ጎል የመድረስ ቻንስ አላችሁ ማለት ነው። ሶ ይሄንን ታክቲክ ነው መጠቀም ያለባችሁ። እንደዚህ አሁን ምንም ምናምን አትጫኑ። ኳሱን ይይዛሉ አይደል? እነሱ ዝም ብላችሁ አጠገቡ ሩጡና ወደ እሱ ጋር ስትደርሱ አያችሁ ጋይስ፣ ጎን ለጎን ነው የምትጫወቱት። ጎን ለጎን እየተጫወታችሁ እንደዚህ ጎል መክተት ነው ማለት ነው። ይሄ አታኪንግ ላይ በጣም የሚያስፈልጋችሁ በጣም አሪፉ አስተላለፍ ብዬ ነው እኔ ዲኤልኤስ ላይ በጣም ሞዶ አስተላለፍ ነው ይሄኛው አስተላለፍ። በዚህ አስተላለፍ ላይ እንደዚህ አሁን ሰው ኳስ እንደያዘ እንደዚህ አጠገቡ ነው የምትሮጡት። ይሄው ጠቅ ይሄው አያችኋ ምን ያክል ስፔስ እንደምትፈጥሩ። ይሄ ለብዙ ተጫዋቾች ወደፊት ወጥቶ እንዲያጠቁላችሁ ደግሞ እዚህ ጋር ከስር እንደምትመለከቱት ባላንስ ዲፌንስ ምናምን አሉ። እናንተ ግን ምን ማድረግ አለባችሁ? አታኪንግ ላይ ነው ማድረግ ያለባችሁ። አሁን አያችኋ፣ ፊት ለፊቱ ሩጡት። ምንም ምርጫ የለውም ከመመለስ ውጪ። እንደዚህ ፊት ለፊቱ እንደዚህ አጠገቡ ሮጣችሁ ከዛ መጫን ምንም ቻንስ ታሳጡታላችሁ ማለት ነው። እናንተ እዚህ ጋር ጠቅ በምትጫወቱበት ሰዓት ኳስ አትቀሙም ወደ ጎል እስከምትደርሱ ድረስ። እናንተ ወደ ሌላ አቅጣጫ እስካለጋችሁ ድረስ ይኸው አያችኋ ምን ያክል ከባድ ስፔስ እንደምታገኙ። ምን ያክል ከባድ ስፔስ እንደምታገኙ አይታችሁታላ። ከባድ ስፔስ ነው የምታገኙት። ይሄ አንዱ ይሄንን እንድናገኝ የሚረዳን አንዱ ደግሞ እኛ በምንጫወትበት ጊዜ ታክል አታኪንግ ላይ ስለምናደርግ ነው። አያቸው ጋይስ፣ በጣም ብዙ ሰዎች እዚህ ጋር የሚሳሰቱ ነገር ምንድነው? መቀማት ላይ ነው። መቀማት ላይ እናንተ ብዙ ጊዜ ኳስ ይዞ ከጀርባ አትሩጡ። ከነሱ ጀርባ መሆን አያስፈልግም። ይሄንን አታኪንግ ተጠቀሙበት። አሁን ደግሞ ሌላ አሳያችኋለሁ ማለት ነው። በጣም ወሳኙ ነገር ምን እንደሆነ ታውቃላችሁ? ከእረፍት እንደወጣችሁ ተጫዋች ቀይሩ። ይሄ በጣም ወሳኙ ነገር ነው። ተጫዋች ሲቀይሩ ተጫዋቾቻችሁ ላይክ አፕዴት ስለሚሆንላችሁ
ቶሎ ብላችሁ ማጥቃት ትችላላችሁ ማለት ነው። እናንተ የማጥቃት አድቫንቴጅ አላችሁ ማለት ነው። አዲስ የመጡ ተጫዋቾች እየተጫወቱ ከነበሩ በፍጥነት ይሮጣሉ ማለት ነው። ሶ ቀጣይ ደግሞ ስለ ሲዝን ፓስ ስለተለያዩ ነገሮችን አብራራላችኋለሁ። ይህንን የዩቱብ ቻናል ሰብስክራይብ በማድረግ እስከ መጨረሻው ይህንን ቪዲዮ ተከታተሉት። ይመቻችሁ።